በማደግ ላይ ያሉ ሀገራቶች በተለይ ከሰሃራ በታች ያሉ ሀገራቶች መሰብሰብ ካለባቸው ገቢ አኳያ ሲታይ ኦልሞስት ከ7 እስከ 10% አካባቢ ያላቸው ገቢ ነው የሚሰበስቡ። ይህ ማለት በሁሉም ዘርፍ ገቢን አሟጦ ከመጠቀም አኳያ በዘርፉ የሚስተዋሉ ችግሮች አሉ። በዋናነት ሀቀኛ ግብር ከፋዮች በአግባቡ ግብራቸውን ለመንግስት የሚከፍሉ እንዳሉ ሆኖ ግን ደግሞ ግብርን የሚሰውሩ በአመለካከት እና ደግሞ የአካባቢያቸው ልማት በራሳቸው አቅም ከማልማት አኳያ ገና የግንዛቤ እጥረት ስላለ ከነዚህ ላይ አተኩሮ መስራት በጣም ያስፈልጋል ማለት ነው። እንግዲህ በበጀት ዓመቱ መሰብሰብ መቻል አለብን ብለን እንደ ዕቅድ የያዝነው በሁለት ጉዳዮች ላይ መደበኛ ገቢ ወደ 1,904,719,478 ከመደበኛ ገቢ ዕቅድ የያዝን ሲሆን እስከዚህ ድረስ ዛሬ ይህንን ሀሳብ የሰጠሁበት ባሉት ወደ 885,390,043 ብር መሰብሰብ ተችሏል። ከመደበኛ ገቢ ከዕቅዳችን 46.48% ማሳካት ተችሏል ማለት ነው። ከአመቱ አፈጻጸማችን ሲታይ ስለሆነ ከግማሽ አመቱ አኳያ ተወስዶ ሲታይ ደግሞ 87% ከመደበኛ ገቢ ማሳካት ችለናል ማለት ነው። ሌላኛው በተለይም ደግሞ ከከተማ አገልግሎት የምንሰበስባቸው የከተማ የካፒታል ሀብት ሆኖ የሚወሰደው ወደ 348,597,779 ብር ለመሰብሰብ እቅድ ይዘን እስካሁን 84 ሚሊዮን አካባቢ መሰብሰብ ችለናል ማለት ነው። የእቅዳችን 24% ነው የሰበሰብነው። ከዚህ ዘርፍ ላይ በጣም ገና ብዙ ነገር የምንሰራቸው ሰዎች እንዳሉ የሚያመላክት ነው። በጥቅል እንግዲህ በበጀት ዓመቱ ወደ 2.2 ቢሊዮን ብር ለመሰብሰብ እቅድ ይዘናል። እስከዛ ድረስ ወደ 970,382,542 ብር ወይም ከዕቅዳችን 43.5 ብር መሰብሰብ ችለናል ማለት ነው። ይሄ ገቢ ሲሰበሰብ የመጀመሪያ ላይ ከቅድመ ዝግጅት ስራችን ጥንቅቅ አድርገን በመስራት በተለይም ደግሞ ለግብር ከፋዩ አስፈላጊ ግንዛቤዎችን የቅስቀሳ ስራና የንቅናቄ መድረኮችን በማድረግ የባለሙያውን አስተሳሰብ ወደ አንድ እንዲመጣ በማድረግ የአመራሩ ድጋፍ ደግሞ በተሻለ መንገድ ይህንን ሀብት ሊያሰባስብ በሚችል አመለካከት ውስጥ ሆነው ሁሉም ባለድርሻ አካል የሚባለው የራሱን ዕዳ አስተዋጽኦ በማድረጉ የተሳካ ነው ማለት ነው። ምናልባት ከገቢ አሰባሰብ ስራችን አኳያ ይህንን ስንፈጽም የወረዶችን አፈጻጸም ወደ አንድ ማምጣት ተመሳሳይ የሆነ አፈጻጸም ሊኖራቸው ከማድረግ አኳያ የዞን ባለሙያው ድጋፍ ያደርጋል፣ የዞን አመራሩ ድጋፍ ያደርጋል። በተደረገው ድጋፍም ከ2017 አኳያ ሲታይ በዚህ ረገድ 2018 በጣም መሰረታዊ የሚባሉ ለውጦች አሉ። ከእነዚህ መሰረታዊ ለውጦች ውስጥ አንዱ የሚታየው በዚህ ወር አምና ከሰበሰብነው በጀት ከሰበሰብነው ገቢ የዘንድሮ በ424,175,285 ወይም ደግሞ 85% ብልጫ አሳይቷል ማለት ነው። ይህ የሚያሳየው የአመራሩ የመደገፍ የባለሙያው የመደገፍ ሂደት የተቀራረበ መሆኑና ወረዶችንና ከተሞችን ወደ አንድ ለማምጣት የሚደረገውን ጥረት ወደ ተሻለ መንገድ የቃኘ መሆኑን የሚያመላክት ነው ማለት ነው። ሆኖም የአፈጻጸም ልዩነቶች አሁንም ከወረዳ ወረዳና ከከተማ ከተማ የሚታይ ሲሆን በተሻለ መንገድ እቅዳቸውን ለመፈጸም ጥረት እያደረጉ ያሉ ወረዳና ከተሞች አሉ ማለት ነው። ለምሳሌ በተሻለ መንገድ ከዚህ አፈጻጸም የፈጸሙ ሰሜን ሜጫ የእቅዱን 55% አካባቢ፣ ባህር ዳር ዙሪያ በተመሳሳይ 55% አካባቢ፣ ይልማና 55% አካባቢ፣ ሰሜን አቸፈር 54%፣ ደቡብ አቸፈር 54% አፈጻጸማቸው ከወደ አንድ የተሰባሰበ መሆኑን የሚያመላክተን የምንደግፈው ድጋፍ ገቢን በአግባቡ እየሰበሰቡ መሆኑን የሚያመላክት ነው። ከፍተኛ ከሆኑት ወረዳ አይነት ሲታይ ማለት ነው። ከከተሞች መራዊቱ ገቢ እየሰበሰበ ያለ ከእቅዱ ወደ 348 ሚሊዮን አካባቢ ነው በጀት ዓመቱ ይሰበሰባል ተብሎ የተሰጠው። እስካሁን ድረስ ከእቅዱ ወደ 33.62 አካባቢ ሰብስቧል። ከከተማ አገልግሎት
ወደ 41 ሚሊዮን አካባቢ መሰብሰብ የቻለ ከተማ ነው። ይህንን የከተሞች የሶስቱ ከተሞቻችን ያፈጻጸም ልዩነት ወደ ዱር ቤቴና ወደ አዴት የመራዊን ተሞክሮ ማስፋት የአመራሩ ሚና ጋፕን የሞላ ድጋፍ እና ደግሞ አሰራሮችን የማስተካከል ስራ ወደፊት የምንቀጥል ይሆናል። በዝቅተኛ ደረጃ ደግሞ ያሉ ወረዶች ከተሞች አሉ። ደቡብ ሜጫ፣ ጎንጅ፣ አዴትና ዱር ቤቴ ከተሞች እነዚህ ዝቅተኛ አፈጻጸም ያላቸው ከተማና ወረዶች ናቸው። እነዚህ ሀብታቸውን አሟጠው እንዲጠቀሙ ለማድረግ ሰፊ የሆነ ጥረት እናደርጋለን ማለት ነው። ከምንሰበስባቸው የገበያ ሪስቶች እንግዲህ አንዱ ውዝፍን በአግባቡ መሰብሰብ ነው። ውዝፍ ሀብት አንደኛ ፍትሐዊነትን የምናረጋግጥበት መስክ ነው። ግብር የሚከፍሉና ግብር የማይከፍሉ ነጋዴዎች በከስተመር በኩል የሚፈጥሩት የተዛባ ማርኬት የማዛባት ሂደት ስለሚኖር ማርኬቱ የተስተካከለ እንዲሆን ውዝፍ ላይ ያለባቸው ነጋዴዎች ለመንግስት አስፈላጊ የሆኑ ግብር እንዲከፍሉ ለማድረግ ወደ 86 ሚሊዮን አካባቢ የውዝፍ ሀብት እንሰበስባለን ብለን በንቅናቄና በተለያየ ስምሪት ይዘን እየሰራን ያለ ማለት ነው። እስከዛሬ ድረስ 35.9 ሚሊዮን አካባቢ መፈጸም ችለናል። ከእቅዳችን አይነት ሲታይ 41.68% አካባቢ ያለ ነው። አሁንም ቢሆን ያልሰበሰብነው ሀብት እንዳለ ያመላክታል ማለት ነው። ይህ ሀብት ከዚህ በፊት ግብራቸውን ያልከፈሉ ነጋዴዎች በዚህ ዓመት ግብራቸውን በአግባቡ ለመንግስት እንዲከፍሉና የተጀመረውን የልማትና የመልካም አስተዳደር ስራ በተሻለ መንገድ ቅድም እንደገለጹት ለመፈጸም የሚያስችል አንዱ ሀብት ነው ማለት ነው። እንግዲህ ይህንን ስንሰራ ቴክኒካል የሆኑ ጉዳዮች አሉ። በተለይም ደግሞ የነጋዴውን የደረጃ ሽግግር ማድረግ፣ የደረሰኝ ክትትል ማድረግ እና ደግሞ የዘመናዊነት መገለጫ የሆነውን ቫት በአግባቡ እንዲሰበሰብ በአግባቡ እንዲሰራ ለማድረግ በውስጥ እየተሰራ ያለ ማለት ነው። ከደረጃ ሽግግር አኳያ ወደ 129 ነጋዴዎች ከለ ወደ አሊት ውሃ ከአመርኳ ወደ ለ እንዲያድጉ የተደረገበት አግባብ በጣም ጥሩ ነው ብሎ መውሰድ ይቻላል ማለት ነው። ይሄ ከእቅዳችን አኳያ ሲታይ የተሻለ የሰራንበት ነው። ነገር ግን አሁንም ቢሆን የግንዛቤ ስራ በስፋት ከሰራን የነጋዴዎችን የደረጃ ሽግግር በአግባቡ ከመራኑ በአግባቡ ገቢ የምንሰበስብ የሚያስችል መስክ ስለሆነ በጥንቃቄ አሁን በተሻለ መንገድ ለመስራት ይዘን እየተንቀሳቀስ ነው ያለው ማለት ነው። ሌላው ቅድም እንደገለጽኩት የባት ምዝገባ እና ደግሞ ከባት የሚገኘውን ሀብት መንግስት የመንግስትን ገቢ ሰብስቦ ለተቋሙ ሪፖርት በማድረግ እየተደረገ ያለው ክትትል በጣም ጥሩ የሚባል ነው። ከያዝነው ከእቅዳችን አኳያ ወደ 63 አካባቢ እንዲመዘገቡ ቅድስን ወደ 65 አካባቢ ነጋዴዎች የባት ተመዝጋቢ እንዲሆኑ አድርገናል። ይህ የዘመናዊነት መገለጫ ነው። ከግብር ከፋዩ አኳያ አንዱ ትልልቅ ሀገራቶች የሚጠቀሙበት የዘመናዊነት መገለጫ ነው። በተለይም ደግሞ ድርጅታቸውን ከሆነ ቦታ ላይ ቁጭ ብለው የሚቆጣጠሩበትና ለመንግስት ደግሞ መሰብሰብ ያለበትን ገቢ በአግባቡ የሚሰበሰብበት መስክ ስለሆነ በትኩረት ይዘን እየሰራን ያለ ነው። ከደረሰ ክትትላችንን ጭምር ጋር ሆኖ ጥሩ እየተሰራ ያለ ስራ ነው ማለት ነው። በዚያው ጋር ተያይዞ ህግ በማያከብሩ ግብር ከፋዮች ላይ የ50 ሺህ ብር ቅጣት መቅጣት፣ የግንዛቤ ስራ መስራት እና ደግሞ ወደ ጥፋት እንዳይሄዱ ነጋዴዎችንም ጭምር የሚታደግ ስለሆነ ክትትል እየተደረገ ነው ያለ። ከደረሰ ክትትል አኳያ ህግ ሳያከብሩ የተቀጡ 9 ነጋዴዎች አሉ። የ50 ሺህ ብር ቅጣት የተቀጡ ከነዚህ ውስጥ ወደ 6 የሚሆኑት ከፍለዋል። ከነዚህ 6 ነጋዴዎች 300 ሺህ አካባቢ ብር መሰብሰብ ተችሏል ማለት ነው። ከዚህም ባሻገር ደግሞ የበለጠ ክትትል እያደረጉ ደረሰኝ በአግባቡ እንዲጠቀሙና ለተጠቃሚ ደረሰኝ እንዲሰጡ ለማድረግ የሚሰራውን ስራ የበለጠ የሚያጠናክር ተግባራት ነው ይወሰዳል። እንግዲህ በመጨረሻ የታክስ ስርዓቱን ለማዘመን የዲጂታላይዜሽን ከማኑዋል አሰራር በመውጣት የዲጂታላይዜሽን ስራ በትብብር በመስራት በተለይ ነጋዴው ካለበት ቦታ ደግሞ ግብሩን የሚከፍልበት የኤሌክትሮኒክስ ታክስ ሲስተም የሚባል የኢታስ ምዝገባ እየሰራ ያለ ነው። ይህም ነጋዴውን ከባለሙያ ንክኪ ለማውጣት በጣም የሚጠቅም ስነ ዘዴ ነው ማለት ነው። ዲጂታላይዜሽን አንዱ የማይቀር ነው። የማይቀር መሆኑን በአግባቡ ተረድቶ ከአሁኑ መስራት ጥቅም አለው።
ይህንን ባለሙያው መላመድ መቻል አለበት። ነጋዴውም ቢሆን ግብሩን ካለበት ቦታ ላይ ሆኖ ጊዜውን እና ጉልበቱን ይቆጥብለታል። ከዛ ባሻገር ደግሞ ከግብር ከፋዩና ከባለሙያው ጋር ያለውን ንክኪ የሚቀንስ ስለሆነ ብልሹ አሰራሮችን በእጅጉ የሚቀርፍ የግብር የመሰብሰቢያ ስነ ዘዴ ነው። ዲጂታላይዜሽን ላይ ፎከስ አድርገን እየሰራ ነው። የግንዛቤ ስራ መስራት እና ሁሉም ወረዳዎች አካባቢ የምዝገባ ስራ እንዲሰሩ እየተደረገ ያለ ነው። በ10 ወረዳ ወደ 5600 አካባቢ ነጋዴዎች የኢታስ ምዝገባ መፈጸም ተችሏል ማለት ነው። አፈጻጸማችን ዝቅተኛ ነው። ሁሉም ነጋዴዎች ምዝገባ መመዝገብ መቻል አለባቸው። ከተመዘገቡ በኋላ ደግሞ ግብራቸውን በዚህ ሲስተም ለማድረግ አሁን እየሰራ ያለ ነው ማለት ነው። የመጨረሻው ከባለሙያው ስነ ምግባርና የዲስፕሊን ክትትል አኳያ የገቢ ተቋሙ ከሌሎች ተቋማቶች በተለየ መንገድ የስነ ምግባር ሊኖረው ይገባል። አሰራሩ መንግስትን ተቋምን የወከለ እንዲሆን ተደርጎ መሰራት መቻል አለበት። ይህንን ለማስተካከል እና ደግሞ ለማረም ከወረዳ እስከ ዞን ድረስ ሰፊ የግንዛቤ ስራ የመስራት የማስተካከል ጥፋት ያለባቸውን የመጠየቅ እና ደግሞ እንዲስተካከሉ ለማድረግ በተሻለ መንገድ ግብር እንዲሰበስቡ በታማኝነት መንግስት የሰጣቸውን ኃላፊነት በአግባቡ እንዲወጡ እየተደረገ ያለው ክትትል በጣም መልካም የሚባል ነው። በጥቅል ገቢ ልማትን በጥራትና በጊዜ ለማህበረሰቡ ፍትሐዊ በሆነ መንገድ ለማድረስ ከሚያስችል ዘርፍ ስለሆነ የጀመርናቸውን ስራዎች እንዳልሆኑ ቀሪ 6 ወራቶች ደግሞ እቅዳችን ለማሳካት ምንድነው ማድረግ መቻል ያለብን የሚለውን የቅድመ ዝግጅትና የሰነድ ዝግጅቶችን አድርገናል። በተሻለ መንገድ ገቢን አሟጦ በመጠቀም ስርዓት ባለው መንገድ በመሰብሰብ የባለሙያውንና የግብር ከፋዩን አስተሳሰብ በመቀየር ያቀድነውን 2.2 ቢሊዮን ብር ለመሰብሰብ በተቋማችን ጥሩ ክትትል እየተደረገ ነው ያለው። ጥሩ ቅድመ ዝግጅት ቀሪ ጊዜዎችን በአግባቡ ለመጠቀም ጥሩ ቅድመ ዝግጅት ተደርጓል። የካቲት 1 ደግሞ የደረጃ ለና የደረጃ ሊጣሃ የአዲሱ ገቢ ግብር አዋጅ ጥሩ ገቢ ሊያሳድግ የሚችል አዋጅ ስለሆነ እርሱን ለመፈጸም ደግሞ ከአሁኑ ዝግጅታችን ጨርሰን ከየካቲት 1 ላይ ስራችን እንጀምራለን ማለት ነው። የጸጥታው ሁኔታ ተጽዕኖ ከሚያደርግባቸው ተቋማቶች አንዱ የገቢ ተቋም ነው። ሆኖም የባለሙያው አስተሳሰብ አንጻራዊ የሆነውን ሰላም በየአካባቢው አንጻራዊ ወደ መንገድ የመረጋጋት ስራ የተሰራ ስለሆነ የተገኘውን አንጻራዊ ሰላም በመጠቀም ከጸጥታ ኃይሎች ጋር በጋራ በመስራት ያልደረስንባቸውን አካባቢዎች የጸጥታ ከበሬታ የተሰጣቸው ገቢ እንዲሰበሰብ ባለሙያው ከዚህ አኳያ ኮሚትመንት ወስዶ የጸጥታ ችግር ያው በፊቱ የነበረው አሁን በጣም ጥሩ አንጻራዊ የሆነ ሰላም ያለ ስለሆነ ይህንን አንጻራዊ ሰላም ተጠቅሞ የገቢ ስራ በተሻለ መንገድ ለማሳካት ከተለያዩ አካላት ጋር በቅንጅት መስራት ነው የተጠቀሙበት አንዱ ስነ ዘዴ አንዱ ይህ ሲሆን፣ ሁለተኛው ደግሞ የተሻለ አንጻራዊ ሰላም ያለባቸውን ወረዳ፣ ቀበሌዎች፣ አካባቢዎች በመምረጥ ማህበረሰቡ ከንግድ ስራው ጋር በተለይ ደግሞ የንግድ ማህበረሰቡ ከንግድ ስራው ጋር የበለጠ አታችድ እንዲሆን የግብር የመክፈል ልምዱ እየተሻሻለ እንዲመጣ የግንዛቤ ስራ ጭምር እየተሰራ ከጸጥታ ኃይሎች ጋር እየተሰራ ያለውና ከአመራሩ ጋር እየተሰራ ያለው ስራ አንዱ አስቻይ